አጭር ጥያቄ አጭር መልስ። ጓደኝነት በአንድ ቃል ግለጽልኝ። ምንድነው ላንተ? ጓደኝነት የነፍስ መናበብ ነው። ሰው ማለት በቃ ከንቱ የሚሞተውን ስታይ ታዝናለህ። እኔ ብዙ ጊዜ ኢብን እናቴ ስትሞት ያለቀስኩት ለሰው ልጅ ነው። ሰው ይሄ ነው ብዬ ነው ያለቀስኩት እንጂ እናቴ ሞተች ብዬ አይደለም። የሰው ዕጣ ፈንታ ያሳዝናል በጣም። ፖለቲካ እንግዲህ አንድ መጽሐፍ አነበብኩና ከሱ ላይ ያገኘሁት አንዲት ቃል ብቻ ነው ወርድ ሆሞ ኢሬክተስ ይልሃል አይደል? ከዛ በፊት ሆሞ ሳፒየንስ አሉ ምናምን። የዚህ ዘመን ሰው ምን ይባላል ይልና ሆሞ ፖለቲከስ ነው ይላል። እና ሁሉንም ነገር የምጠጣው ውሃ ላይ ሁሉ ፖለቲካ አለ። እና ሆሞ ፖለቲከስ ነኝ አይደል? ብትሸሸው የማይሸሽ ማለት ነው። ስልጣኔ ሰው ማክበር ነው፣ ሰው መውደድ፣ ወደ መላእክት መጠጋት ነው። ከቻልክ እንስሳዎቹንም ከሰው አልፈህ እንስሳዎቹንም የምታከብርበትና የምትወድበት። ነጻነት ስራ አለመስራት ነው ለኔ። በይበልጥ መቀጠር 10 ዓመት ሆኖኛል ነጻነትን ከቀመስኳት። አሁን እንደፈለኩ ተኛለሁ፣ በፈለኩት ሰዓት ተነስቼ ራሴን ስራ እሰራለሁ። ግን ዞሮ እሱም ውስጥ ባርነት አለው። ለካ መስራት አለብህ። የራስህ አለቃ ከራስህ ውስጥ ይወጣል። የራስህ ምንዝር ከራስህ ውስጥ ይወጣል። አዛዥና ታዛዥ ለሁለት ተከፍለ ቁጭ ትላለህ። ስለዚህ ባርነት ዕጣ ፈንታችን ነው ማለት ነው የሰው ልጆች። ወደ ኋላ ሄደህ ከዘመን ርቀህ እንደው ብታገኘው ደስ የሚል አንድ ደራሲ? ዶስቶየቭስኪ